ንስሐ ካልገባን እንደምንጠፋ አምነናል። ይሄን የሚያምን ሰው መጀመሪያ የሚያደርገው ከእግዚአብሔር ጋር በንስሐ የሚታረቅ። እግዚአብሔርን የማያገኙ ሰዎች ስለ ኃጢአታቸው አያፍሩም፣ ስለሚነገራቸው ነገር ግን ይደነግጣሉ፣ ይፈራል። የእውነተኛ ፍቅር መገለጫ ማመን ነው። የእውነተኛ እምነት መገለጫ ደግሞ መታዘዝ። እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን አምና በመታዘዝ ነው የምትጀምረው። የእግዚአብሔርን ትእዛዛት በፌዝ ለመተካት እየጣርን እንዴት እግዚአብሔርን የማግኘት ጉዞ እንጀምራለን? እግዚአብሔር የነገረንን አምነነዋል፣ አልተጠራጠርነው። እግዚአብሔር በተናገረው ነገር ወስነናል፣ ቀጠሮ አልቀጠርንም። አልጋ ላይ እንጂ መስቀል ላይ አልሆንክ ወዳጄ። እግዚአብሔርን በጸሎት እንዳታናገረው እሳት ውስጥ እንኳን አልገባ። ምን ምክንያት አለ? ምክንያታችን አይደለም፣ ውሳኔያችን ነው ክርስቶስን እንድናገኝ የሚያደርገን፣ ከእግዚአብሔር ጋር የሚያዋህደን። እኛ ትንሽ እንጨክን እንጂ እግዚአብሔር ወደ ቤታችን መግባት አይቀርም። እግዚአብሔርን እንፈልግ እንጂ እግዚአብሔር እኛን ማግኘቱ አይቀርም። እሱ እየፈለገን ነው አሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለተወሰኑ ደቂቃዎች የእግዚአብሔርን ቃል አስታውሳችኋለሁ። እግዚአብሔርን የማግኘት ጉዞ በዚህች ምሽት የምንማርበት የምንመካከርበት ሐሳብ ነው። እግዚአብሔርን የማግኘት ጉዞ ለክርስቲያኖች፣ እግዚአብሔርን ለሚፈልጉ ሁሉ፣ ወደ እግዚአብሔር ጉዞ የሚጀምሩ ሁሉ፣ እግዚአብሔርን እንዴት ላግኘው የሚሉ ሁሉ፣ እግዚአብሔር እንዴት ይሰማኛል፣ ከእግዚአብሔር ጋር መኖር እንዴት እጀምራለሁ ለሚሉ ሁሉ ጥቂት የሚጠቅሙ መንፈሳዊ ምክሮች ግን የምታውቋቸውን አስታውሳችኋለሁ። እግዚአብሔር ከሁላችንም ጋር ይሆንልን። ከጥፋትም ከቅጣትም ለማምለጥ የእግዚአብሔርን ምሕረት፣ የእግዚአብሔርን መጎብኘት፣ የእግዚአብሔርን ፍቅር ለመፈለግ የሚደረግ ጉዞ የሚጀምረው እግዚአብሔር የሚናገረንን፣ እግዚአብሔር የተናገረንን፣ እግዚአብሔር ያዘዘንን ከማመን ነው የሚጀምረው። ወገኖቼ ደግመዋለሁ። የእውነተኛ ፍቅር መገለጫ ማመን ነው። የእውነተኛ እምነት መገለጫ ደግሞ መታዘዝ። እግዚአብሔርን አምናለሁ የምትል ነፍስ እግዚአብሔርን በእርግጥ ትታዘዘዋለች እና እግዚአብሔርን የመፈለግ ጉዞ የሚጀምረው እግዚአብሔር የሚለንን፣ እግዚአብሔር ከተናገረ፣ እግዚአብሔር እንዲሁ ሆኖ ብሎ ካዘዘ ከማመንና ከመታዘዝ ነው የሚጀምረው። የተወደዳችሁ ክርስቲያኖች፣ በዘመናት የኖሩ የእግዚአብሔር ሰዎች እግዚአብሔርን ያገኙበት መንገድ ነው ይሄ። በዚህ ምሽት ሌላ አስገራሚ መንገድ አልነግራችሁም። የእግዚአብሔር ሰዎች የሆኑ እግዚአብሔርን ግን ያገኙ ሰዎች የተጠቀሙበትን መንገድ ነው ማስታውሳችሁ። ታስታውሳላችሁ፣ ኖህና የኖህ ዘመን ሰዎች የተለያዩት በመታዘዝ፣ አምኖ በመታዘዝ። የኖህ ዘመን ሰዎች አምኑታል፣ ግን ሊቀጥሩት ነው የሚፈልጉት እግዚአብሔርን። እግዚአብሔር ያለውን ሳይሆን የሚታዘዙት እግዚአብሔር ካለው ትንሽ ፈቀቅ አድርገው አስተያየትና ሐሳብ ጨምረውበት ነው ሊታዘዙት የሚወዱት። 100ን እንደፈለግን እንሆንና 20ውን ደግሞ ንስሐ እንገባበታለን ብለው በራሳቸው ሐሳብ በራሳቸው መንገድ ነው ከእግዚአብሔር ጋር ለመኖር የሚፈልጉት። ኖህን ከዚህ ልዩ የሚያደርገው እግዚአብሔር የተናገረውን አንድም ሳይሸርፍ፣ አንድም ሳይቀንስ፣ አንድም አስተያየት ሳይሰጥበት፣ አንድም ማስተባበያ ሳይሞላበት ኖህም የታዘዘውን አደረገ ነው የሚለው። ወገኖቼ እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን አምና በመታዘዝ ነው የምትጀምረው። እግዚአብሔርን ማግኘት እንፈልገዋለን ካላችሁ በማመን ፍጹም በማመን የነገረንን በመታዘዝ ነው እግዚአብሔርን የምናገኘው። እነዚህ የኖህ ዘመን ሰዎች ኃጢአት ጥሟቸዋል። ከኃጢአት ጋር ተላቀው ከእግዚአብሔር ጋር ተጣብቀው መኖር አይደለም የፈለጉት፣ ለመላቀቅ አቅቷቸዋል። ወገኖቼ አሁን እኛም እንዲህ አይነት ዝንባሌ ያለን ይመስላል። ኃጢአት በጣም ስለጣፈጠን
ጣፋጩ እግዚአብሔርን የምር መቅመስ አቃተን። መጨከን ሳይሆን የወደድነው ቀጠሮ መቅጠርን የፈለግነው የእግዚአብሔርን ትእዛዛት ከልባችን ያዘዘንን አሁን መፈጸም ሳይሆን የምንፈልገው አስተያየት እያከልንበት፣ ጥያቄ እያቀረብንበት፣ ማስተካከያ እየሰጠንበት መኖር ነው የምንፈልገው። ያልታዘዙት መቶውን ሲበሉና ሲጠጡ ሲያገቡና ሲጋቡ መኖር እንጂ የፈለጉት የታዘዙትን ንስሐ መግባት አልፈለጉም። ወገኖቼ እግዚአብሔርን ለማግኘት የሚደረግ ጉዞ ያለንን ሙሉ ለሙሉ እሺ በማለት በመፈጸም ነው የሚጀመረው። ወገኖቼ እግዚአብሔርን የሚፈልግ ሰው ይታዘዛል። እግዚአብሔርን የሚፈልግ ሰው እሺ ይለዋል። እግዚአብሔርን የሚፈልግ ሰው ድንጉጥ ይሆናል እንደ ኖህ። እግዚአብሔርን የሚፈልግ ሰው አይዘገይም፣ ይወስናል። እግዚአብሔርን የሚፈልግ ሰው ቀጠሮ ሲቀጥር አይኖርም፣ ይጨክናል። አያችሁ፣ እግዚአብሔር የሚገኘው የነገረንን በማመን ለመታዘዝ በምናደርገው ጭከና ነው። ወገኖቼ ለምን እግዚአብሔር አልሰማኝም? ለምን እግዚአብሔርን ማግኘት አቃተኝ? ሳናምነው በማመን ወይም ማመናችንን በመታዘዝ ሳንገልጥለት እግዚአብሔር አይገኝም። በመመላለስ እግዚአብሔር አይገኝም። እግዚአብሔር አምላኬ ነው እያሉ በመፎከር እግዚአብሔር አይገኝም። የእግዚአብሔር አገልጋይ ነኝ እያሉ የእግዚአብሔርን አገልግሎት መለያ እየለበሱ እግዚአብሔር አይገኝም። እግዚአብሔር የሚገኘው በመታዘዝ ነው። የሰዶም ሰዎች ከሎጥ የተለዩት የሰዶም ሰዎች ፌዘኞች ስለሆኑ ነው። ፌዘኞች እግዚአብሔርን አያገኙት። ሎጥ ሲነግራቸው እግዚአብሔር ያዘዘውን ሲያስተምራቸው አፌዙበት የሚል ቃል ነው የተጻፈው። ፌዘኛ ሆነን እንዴት እግዚአብሔርን እናገኘዋለን? የእግዚአብሔርን ትእዛዛት በፌዝ ለመተካት እየጣርን እንዴት እግዚአብሔርን የማግኘት ጉዞ እንጀምራለን? በጣም የሚደንቅ አንድ በመጽሐፍ ቅዱስ ታሪክ የተቀመጠ እውነት ላስታውሳችሁ። እሳት ሊወርድባት የነበረችው ከተማ፣ የጥፋት ነጋሪት የተጎሰመባት ነነዌ እንዴት እንደዳነች ሲተረክ ሰምታችኋል። ይህ ምንኛ ያስደንቃል! እንዲህ የሚል ቃል ነው በዚህ በትንቢተ ዮናስ ምዕራፍ 3 ቁጥር 5 ላይ የተጻፈው። እኔ ሳነበው ሁሌ ይደንቀኛል። የነነዌ ሰዎች እግዚአብሔርን አመኑ ብሎ ነው የሚጀምረው። ወዳጄ እግዚአብሔርን ካመንከው ወደ እግዚአብሔር ጉዞ ትጀምራለህ። እግዚአብሔር የሁሉም ነገር ምንጭ፣ እግዚአብሔር ኃያል፣ እግዚአብሔር ያዘዘውን የሚያደርግ፣ እግዚአብሔር ከተናገረው የማያጎድል፣ አጠፋለሁ ካለ የሚያጠፋ፣ አድናለሁ ካለ የሚያድን፣ እምራለሁ ካለ የሚምር፣ እቀጣለሁ ካለ የሚቀጣ፣ እግዚአብሔር የተናገረው እውነት ነው ብላ መታመን ነፍስ እሷ የመዳን ጉዞ ትጀምራለች። እግዚአብሔር የነገረንን አምነነዋል፣ አልተጠራጠርነው። እግዚአብሔር በተናገረው ነገር ወስነናል፣ ቀጠሮ አልቀጠርንም። እግዚአብሔር ያዘዘንን በማድረግ ህይወት ውስጥ ነን፣ በመታዘዝ ህይወት ውስጥ ነን፣ ወይስ እኛ በምንፈልገው ህይወት ውስጥ በመኖር ውስጥ ነን? በእኛ ምርጫና በእግዚአብሔር ትእዛዝ መካከል ልዩነታችን አልሰፋም። ታዲያ እግዚአብሔር በዚህ ውስጥ እንዴት ይገኛል? ወገኖቼ እግዚአብሔርን አመኑ ብሎ ነው የሚጀምረው። ከተማይቱ ትጠፋለች፣ እግዚአብሔርን አመኑ። እሳት አወርዳለሁ፣ ደነገጡ። እግዚአብሔር ሲነግራቸው ሙሉ ለሙሉ ነው የተቀበሉት። ፌዝ፣ ጥርጥር አልገቡበትም። እግዚአብሔርን አመኑ ተብሎ ነው የተነገረው። የሚነገረንን ነገር ብናምን ወደ እግዚአብሔር ጉዞ እንጀምራለን። ወገኖቼ የእግዚአብሔር ቃል እንዲህ ይላል፣ ለሚናገረው እምቢ እንዳትሉ ተጠንቀቁ ተብሎ ተጽፏል። ወገኖቼ እግዚአብሔር በዚህ ዘመን መጨረሻ ለሚናገረን ልባችን እሺ ባይ ነው አይመስልም። ለዚህ ነው ጉዞ የጀመርንም አይመስልም። ለሚነገረን የእግዚአብሔር ቃል እሺ የሚል ልቦና ከሌለን እግዚአብሔርን እንዴት እናገኘዋለን? የምንሰማው ቃል ጉዞ የሚያስጀምረን፣ የምንሰማው ቃል ከእግዚአብሔር ጋር የሚያገናኘን ምን እንደሚሆን ታውቃላችሁ? ስለ እስራኤል የተጻፈው ሰሙት ቃል በእምነት ስላልተዋሃደ አልጠቀማቸውም ይላል። ጉዞ ከእግዚአብሔር ጋር ጀምረዋል፣ አምነውት ወጥተዋል፣ ግንስ አልተዋሃዳቸው። ምንናል? እግዚአብሔር የነገረን ተዋህዶናል። መሪያችን የምር እግዚአብሔር ሆኗል። መርሃችን የእግዚአብሔር ትእዛዛት የእግዚአብሔር ቃል ብቻ ሆኖ ተቀምጧል። ተዋህዶናል ወይ? እሺ እንለዋለን ወይ? እሺ እንለዋለን። ተዋህዶናል ወይ? በምድረ በዳ ሲመራን እሺ፣ በጠላቶቻችን መካከል ሲያሰማራን እሺ። ተዋህዶናል ወይ? የእግዚአብሔር ቃል የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ ነው ያልጠቀማቸው። ምዕመናን ከእግዚአብሔር ጋር ጉዞ የሚጀምሩ ሰዎች ትእዛዛቱ ከነሱ ጋር ይዋሃዳሉ። የኑሯቸው መሪ፣
የሥራቸው ቀዳሚ፣ የተግባራቸው ፈጻሚ ነው የሚሆኑት። ለሚናገረው እምቢ እንዳትሉ ተጠንቀቁ ነበር የተባሉት። ሰው ከእግዚአብሔር ጋር ላለመጓዝ ወይም እግዚአብሔር ካሰበለት ላለመድረስ ወይም እግዚአብሔርን ላለመፈለጉ እግዚአብሔርን ለማግኘት ላለመፈለጉ መገለጫው እፈልገዋለሁ ወይም አልፈልገውም ማለት እንዳይመስላችሁ አለመታዘዝ። የእግዚአብሔር ቃል እንዲህ ይላል፣ እስራኤል ጉዞ ጀመረው፣ ግን ከእግዚአብሔር ጋር ላለመግባት እንቅፋት የሆነባቸው አለማመናቸው ብቻ አልነበረ፣ ተዋህዷቸው ግን ባለመታዘዝ ጠንቅ አልገቡ። አልተዋሃዳቸው፣ ስላልተዋሃዳቸው አልጠቀማቸው። ይሄ የተገለጠው በምንድን ነው ካላችሁ ባለመታዘዛቸው ጠንቅ ስላልገቡ ይላል። ወገኖቼ እግዚአብሔርን ማግኘት ከፈለጋችሁ በዚህ በመጨረሻዎቹ የዘመናት ማለቂያ እግዚአብሔር የሚገኘው በሚታዘዝ ልብ ውስጥ ከእግዚአብሔር ጋር ለዘላለም ለመኖር በመንግሥተ ሰማያት በተላ ደስታ ከእሱ ጋር ለዘላለም ለመኖር ጉዞ ከፈለጋችሁ ጉዞ ከፈለግን መታዘዝ። እግዚአብሔርን የማፍቀር መገለጫው ማመን ነው። የማመናችን ማሳያው መታዘዝ። ጉዞ የምንጀምረው ማመናችንን በመታዘዝ በመግለጥ ካመቻመችን እንዲህና እንዲህ እያል ለማቻቻል ከፈለግን እግዚአብሔርን የማግኘት ጉዟችን ይቋረጣል። እግዚአብሔርን ማግኘት የምትፈልግ ነፍስ እግዚአብሔርን በማግኘት ጉዞ ውስጥ ለድርድር፣ ለውድድር፣ ለፉክክር የምታቀርበው ነገር የላት። ምንም ምክንያት የላት። እግዚአብሔርን ላለማግኘት ምንም በቂ ምክንያት አታቀርብም። እርሱ ያለውበትን ያውቃል አትልም። ያፌን አይደለም የልቤን የሚያውቅ ነው አትልም። ሰው እንደሆነው ነው የሆንኩት፣ ከሰው የተለየ እኔ ምን አደረኩ አትልም። አሁን ከዚህ የበለጠ ለእግዚአብሔር ምን ልሆንለት እችላለሁ ብላ ምክንያት አትደረድርም። እግዚአብሔር ያላትን ታደርጋለች፣ ትታዘዛለች። ማሳያዎች ልስጣችሁ። ያ በመስቀል ላይ በቀኝ የተሰቀለ ወንበዴ እግዚአብሔርን ፈልጎ ያገኘው መስቀል ላይ ነኝ ምን ይመቻል? አሁን እግዚአብሔር ያለውበትን ሁኔታ ይረዳል። መቼም ይሄን ላለመረዳት እግዚአብሔር ሩቅ አይደለም እያለ ምክንያት ሲደረድር አልኖረም። እግዚአብሔርን በዛች ጭንቅ ሰዓት ውስጥ ፈለገው፣ አገኘው። በጥቂት ደቂቃዎች ውስጥ እግዚአብሔርን አገኘው። እውነት ነው፣ አይመችም። መስቀል ምን ይመቻል? አይመችም። ጅራፍ ምን ይመቻል? አይመችም። ችንካሮች ምን ይመቻሉ? አይመችም። መራራ ሐሞት መጠጣት ምን ይመቻል? አይመችም። ለመሞት ጥቂት ደቂቃ ወንበዴ ሆኖ መቆጠር ምን ይመቻል? አይመችም። በማይመቹ ሁኔታዎች ውስጥ ግን እግዚአብሔርን አገኘው። ወዳጆቼ አሁን ያለን አኗኗር የማይመች መሆኑን እያሰብን ሰበብ እየፈጠርን እግዚአብሔርን በዚህ ውስጥ እንዴት ማግኘት እችላለሁ የሚል ምክንያት እንዳናቀርብ እንዲህ አይነት ሰዎች እፊታችን ሆነው ይገስጹናል። አልጋ ላይ እንጂ መስቀል ላይ አልሆንክ ወዳጄ። እግዚአብሔርን በጸሎት እንዳታናገረው እሳት ውስጥ እንኳን አልገባ ምን ምክንያት አለ? ችንካር ላይ አልቆምክ፣ ምድር ላይ እንጂ የቆምከው። ይሄ ብቻ እኮ አይደለም። ያ ዘኪዮስ የሚባለው አጭሩ ሰው ክርስቶስን ላለማግኘት ቁመቱ እኮ በቂ ምክንያት ያውቀኛል፣ መቼም ይረዳኛል። እንደኔ ያለ ሰው ሊያየው እንደማይችል ያውቃል። ብቻውን በግልጽ ነው እንጂ ማግኘት ያለብኝ እንዲህ ባለው ሁኔታ ውስጥ እንዴት እሱን እፈልገዋለሁኝ አላለም። እግዚአብሔርን ማግኘት የምትፈልግ ነፍስ መጣስ ያለባትን ትጥሳለች፣ ማለፍ ያለባትን ታልፋለች፣ መሻገር ያለባትን ትሻገራለች፣ መወሰን ያለባትን ትወስናለች። ለምን ማግኘት አቃተን? ውሳኔ ይቸግረናል፣ ጭካኔ ይቸግረናል፣ መቁረጥ ይቸግረናል። መቅጠር እንጂ መቁረጥ ያቅተናል። እዩት። ይሄንን ግን በቂ ምክንያት አለው። ቁም አይደርስም፣ ላየውም አልችልም። የጽድቅ ቁመትን በመጨመር የመንፈሳዊ ሕይወትን በመጨመር ከስንፍና ወደ ትጋት በመሸጋገር እግዚአብሔርን ለማግኘት የምትጨክን ነፍስ ከክርስቶስ ጋር ትገናኛለች፣ ታየዋለች። ያን ጊዜ ወደ ቤቷ ይገባል፣ ወደ ልቧ ይገባል። መዳን ዛሬ ለዚህ ቤት ሆኗል የሚለውን ብስራት ያበስራታል። ኦርቶዶክሳውያን ምክንያታችን አይደለም ውሳኔያችን ነው ክርስቶስን እንድናገኝ የሚያደርገን፣ ከእግዚአብሔር ጋር የሚያዋህደን። እኛ ትንሽ እንጨክን እንጂ እግዚአብሔር ወደ ቤታችን መግባት አይቀርም። እግዚአብሔርን እንፈልግ እንጂ እግዚአብሔር እኛን ማግኘቱ አይቀርም። እሱ እየፈለገን ነው። አሁን እኛ ትንሽ ወጣ ስንል እግዚአብሔር አይኖቹን ወደኛ መትከሉ አይቀርም። በመፈለጊያው መንገድ ላይ እሱን በማግኘት ጉዞ ላይ እንሁን እንጂ እግዚአብሔር አይኖቹን ከኛ ሲነቅ ታይቶ አይታወቅም። አየው። ትንሽ ወጣ በል ታየዋል። ትንሽ ጨክን፣ ትንሽ ቁም፣ እየተንገዳገርክም ቢሆን ይደግፋል። ትንሽ ሞክር፣ ያበረታል። ትንሽ ጨክን፣ ቁርጥ እንድታደርግ ያደርገዋል። እንደሱን ያደረገው እንጂማ ምክንያት መደርደር ይችላል። በሯ በሽተኛ ይዘው የመጡትን ሰዎች አታስታውሷቸው? አንድ በሽተኛ በቃሬዛ ይዘው መጡ። ክርስቶስ በነበረበት ቤት በሩ ተጨናንቋል። በበሽተኛ መግባት አይቻልም። ክርስቶስ ያውቀዋል። በጣም ሀርድ ነው። ዛሬ የሁሉ ሰው በስቷል፣ ያጋፋዋል። እኛ ክርስቶስን እንዴት ማግኘት የሚቻል አይደለም።
ብለው አይደለም የተመለሱት። ክርስቶስ የልባችንን ያውቀዋል፣ በሽተኛም እንደያዘን ይረዳዋል አይደለም ያሉት። አላስገባ ቢላቸው እንኳን ጣራውን የነደሉት። በቃ እንደዚህ ነው። እግዚአብሔርን የምትፈልግ ነፍስ መጨከን አለባት፣ መሰን አለባት። እግዚአብሔር የሚገኘው እንደሱ ነው። ጣራውን ነደሉት። በሽተኛውን በቃሬዛው የክርስቶስ እግር ስር አስቀመጡት። ጭካኔያቸውን፣ ብርታታቸውን አየ። እግዚአብሔር ጭካኔህን ማየት ይፈልጋል። መፈለግህን በብርቱ ማየት ይፈልጋል። መለስ ቀለስ ማለታችንን አይደለም፣ ብርቱ የልባችንን መሻት እግዚአብሔር ማየት ይፈልጋል። ምናልባትም ጭክን ያሉ ቃላት ስንሰማ ምን ያስፈራሩናል? እነዚህ ሰባኪዎች ምን እንደዚህ ይላሉ? ሌላ ደግ ደግ ነገር አያወሩም። እግዚአብሔርን የማያገኙ ሰዎች ስለ ኃጢአታቸው አያፍሩም። ስለሚነገራቸው ነገር ግን ይደነግጣሉ፣ ይፈራሉ። መስማት አይፈልጉም። ከዛ በኋላ ብዙ ሰው መስማት አይፈልገው። ተድላ ደስታው፣ ቅምጥልነቱ አሁን ያለው ኑሮ የተመቸው ሲሆን የእግዚአብሔርን ቃል መስማት በመጨከን ማዳመጥ አይፈልግም። ይሸሻል። ብርሃኑ እንዳያጋልጠው በጨለማ ውስጥ ለመኖር ወደ ጨለማው ሕይወት በፍጥነት ይደበቃል። መስማት አይፈልግም። አንድ ሰው እዚህ ሐዋርያት ሥራ ምዕራፍ 4 ላይ ተጠቅሷል። ፊሊክስ የሚባል ቅዱስ ጳውሎስ ስለ ጽድቅም ራስንም ስለ መግዛት አስተማረው ይላል። ፊሊክስ ግን ፈርቶ ይላል ሂድ አሁን አለው ይላል። እግዚአብሔር እንደነዚህ ሰዎች ማግኘት ፈሪዎች፣ ጽድቅን የማይሰው ራስን ስለ መግዛት ማድመጥ የማይፈልጉ ራሳቸውን ከሚገዙ ይልቅ እግዚአብሔር ቢቀርባቸው የሚመርጡ ሂድ ሲመቸኝ። መቼ ነው የሚመቸው አይታወቅም። የምዕራፉን መጨረሻዎች ተመልከቱ። በጣም ያሳዝናል። ፊሊክስ ተመችቶት ታረቀ፣ እግዚአብሔርንም አገኘ የሚል አታገኙ። መቼ ነው የሚመችሽ እህቴ? መቼ ነው የሚመች ወዳጅ? መስማት አይፈልግም። ምን ማዕት ታመጡብን አላችሁ የሚሉ ምን ታስደነግጡናለ? ምን ሌላ ስብከት አጡ እንደ የሚሉ ይቀጥራሉ እንጂ አይወስኑም። ሲመቸኝ ይላሉ እንጂ የሚመቻቸውን ህይወት እንኳን ነው ሲያመቻቸው አይታወቅም። እንዲመቻቸው ብቻ ነው የሚፈልጉት። የሚመቻቸው ዘመን እንዲመጣ ነው እንጂ የሚፈልጉት እንዴት እንደሚያመቻቹ ግን ማሰብ አይፈልጉም። እሺ ንስሐ አባት ለመያዝ አመቻቸ። እሺ ራሳችሁን ተረጋግታችሁ ለመፈተሽ ማን ያመቻችል? ሲመቸኝ አለው ይላል። እድላቸውን ያባክናሉ እንጂ እጃቸው ላይ ፊታቸው ላይ የቀረበውን እድል መጠቀም የዚህችን ምሽት እድል የሚጠቀምባት ሰው አለ? እቺ ምሽት እኮ እድል ናት። እቺ ምሽት እኮ የብድር ዕድሜ ናት። እቺን ምሽት ያላገኟት እጅግ በርካቶች እኮ አሉ። አልጋ ላይ ዋሉ፣ ኦክሲጅን የተገጠመላቸው በማቃሰት የሚሉ እንኳን የእግዚአብሔርን ቃል ለመስማት የራሳቸው ድምፅ የጠሉ በጣም ብዙዎች እኮ አሉ። እቺ ምሽት እኮ እድል ናት። እግዚአብሔርን ለመጓዝ የሚያደርጉ ሰዎች በሰሩት ስራ በሚኖሩት ኑሮ ያፍራሉ እንጂ የሚሰሙትን ቃል ፈርተው እግዚአብሔርን አባረሩትም። አባረሩ። ካመለጠ የማይመለስ ነገር አለ ወገኔ። የዛሬው እዚህ ቁጭ ብሎ ማድመጥ ነገ ላይ ይገኝ ይችላል ወገኔ። ነገ ባይኖርስ? ነገ የመንፈሳዊነታችን ባይቀጥልስ? ነገ የዲያብሎስ ፈተና ቢበረታስ? አያችሁ፣ ለዚህ ነው እግዚአብሔርን ማግኘት የሚፈልጉ ሰዎች የሚጀምሩት ከማመንና ቶሎ ከመታዘዝ ነው። የእግዚአብሔር ፍለጋ እግዚአብሔርን ማግኘት የሚጀምረው ከዚህ ነው ወገኖቼ። ጥቂት ጥያቄዎች ጠይቃችሁና ወደ ሁለተኛው ነጥብ ልለፍ። እግዚአብሔር ያለንን አምነናል? እግዚአብሔር ላለው ቃል ታዘናል? ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ ያለውን የጌታችንን ቃል አምነነዋል? ካመንነው ቶሎ ፈጥነን ንስሐ እንገባለን። ቅድም እንዳልኳችሁ ሰዎች የነነዌ ሰዎች እግዚአብሔርን አመኑ ተብሎ እንደተጠቀሰው አምነነዋል። ንስሐ ካልገባን እንደምንጠፋ አምነናል። ይሄን የሚያምን ሰው መጀመሪያ የሚያደርገው ከእግዚአብሔር ጋር በንስሐ የሚታረቀው ምሳሌ ከዛፎቹ ስር ተቀምጧል፣ ፍሬ ማፈራ ዛፍ ሁሉ ይቆረጣል የሚለውን ቃል አምነናል። ከሌላው ምን ለየው? እዚህ ግቢ ውስጥ ያለ ነው። እንዲህ አይነት ልብ ስለሚኖረን እናምነዋለን። ከዚህ ያለ ታዘ ደግሞስ ጌታችሁ በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ኑሩ የሚለውን አምነናል። አማኞች አንምስ፣ ምክንያቱም ባለመታዘዛችን ያሳብቅብናል። ጌታ በምን ሰዓት እንደሚመጣ አላውቅም፣ ስለዚህ እዘጋጃለሁ ምትል ነፍስ እሷ ጉዞ የጀመረች ነፍስ ናት። አንደኛ ያምናሉ፣ ታዘዛሉ። ሁለተኛ እግዚአብሔርን የማግኘት ጉዞ። ሁለተኛ እግዚአብሔርን ለማግኘት የሚጓዙ ሰዎች ሁለተኛ የሚያደርጉት ምን እንደሆነ ታውቃላችሁ? አጭር ነገር ነው የሚያደርጉት። ከክፉ መንገዳቸው ይመለሳሉ። እግዚአብሔር ቃል ይሄን ነው የሚለው። ወደ እግዚአብሔር ጉዞ የሚጀምሩ እግዚአብሔር የሚጠላባቸውን ነገር ይተዋል። እግዚአብሔር አታድርጉ ካላቸው አድርጉ። ጉዞ የጉዞ ሁለተኛ ደረጃው ይሄ ነው። ምን ማድረግ? ከክፉ መንገዳቸው ይመለሳሉ። የእግዚአብሔር ቃል እንዲህ ይላል። ቅድም ያነሳሁላችሁ በመጨረሻ እግዚአብሔርን ያገኙት የነነዌ ሰዎች ምን ተብሎ እንደተጻፈ ታውቃላችሁ? እግዚአብሔርን አመኑ፣ ታዘዙና ምን አደረጉ መሰላችሁ? ትንቢተ ዮናስ ምዕራፍ 3 ቁጥር 10 ተመልከቱ። እግዚአብሔርም ከክፉ መንገዳቸው እንደተመለሱ አየ፣ ስራቸውን አየ ይላል። ልድገመው። እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ ይላል። ወዳጆቼ እግዚአብሔር እንዲገኝ ከፈለገን ከክፉ መንገዳችን እንመለስ። እግዚአብሔርን እንደምንፈልግ እናስታውቃለን። ባይሆን እኮ እንደዚህ አንነጠፍም። ግን እግዚአብሔር የሚገኘው ፊቱ በመኮልኮል በመነጠፍ አይደለም እና ከክፉ መንገዳችን ስንመለስ እግዚአብሔር ያየናል። እግዚአብሔር ሲያየን ያገኘናል። የተወደዳችሁ ክርስቲያኖች እግዚአብሔር የሚገኘው በፍጹም በሆነ የተለወጠ ህይወት እንጂ በጊዜያዊ ጸጸትና ስሜት ውስጥ አይደለም፣ በልምድ ውስጥ አይደለም። አሁን ቅዱስ ገብርኤል ቤተክርስቲያን በየወሩ መጥቶ መሳለን ልምድ ሆኖብን ይሆናል። በልምድ ውስጥ አይደለም። በዚህ ልምድ ውስጥ ባለች
እውነተኛ የህይወት ለውጥ ውስጥ ነው የሚገኘው። እንዲህ አይነቱን ወራዊ ጉዞ የህይወት ለውጥ ጉዞ በማድረግ ውስጥ ነው የሚገኘው። እግዚአብሔር ከክፉ ስራቸው ሲመለሱ የህይወት ለውጣቸውን ነው እግዚአብሔር ያየው። እግዚአብሔር የነገራቸውን በማመን በክፉ ስራቸው ላይ ሲጨክኑ እግዚአብሔርን አገኙ። አያችሁ፣ አሁን የሚያስፈልገው በክፉ ስራችን ላይ መጨከንና መተው ነው። ከክፉ ስራችን ስንቆራረጥ እግዚአብሔርን ወደ ማግኘት እንሸጋገራለን። ከክፉ መንገዳችን ስንመለስ ወደ እግዚአብሔርን ወደ ማግኘት ጉዞ እንመለሳለን። ወደ እኔ ተመለሱ የሚለው ቃል የሚያሳየው ይህንን ነው። ይሄን የሆነው ከክፉ መንገዳችን በመመለስ ነው። ጸጸት ብቻ አይደለም። ለጸጸትማ ቃየንም ተጸጽቷል፣ አላደረገውም እንጂ ክፉ ሰው እንዴ ይሁዳም እኮ ተጸጽቷል። ደግ ሰው አሳልፌ በእጃችሁ ሰጥቻለሁ ብሎ ገንዘቡን እኮ በትኗል። ጸጸት ብቻ አይደለም ወዳጆች፣ በዚህ ጸጸት ውስጥ ባለች የህይወት ለውጥ ጭካኔ ነው እግዚአብሔር የሚገኘው እንጂ ይሄ ሁሉ እኮ ይጸጸታል፣ ያለቅሳል፣ ከንፈሩን ይመጣል፣ ደረት የሚደቃ አለ። ይሄ ጸጸት ጥሩ ነው። ጸጸቱ ግን ለውጥ ማምጣት አለበት። ይሄ ለውጥ ምንድን ነው? ከክፉ መንገድ መመለስ ብቻ። አሁን የሚበጀን እሱ ብቻ።